በጌታ የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? በቅርብም በሩቅም ያላችሁ እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። እናንተም ሰላም ትሆናላችሁ ብለን ተስፋ እናደርጋለን። ማን ከጌታ ጋር ሆኖ አፍሮ ያውቃል? እግዚአብሔር የተመሰገነ ይሁን። ዛሬ በጣም 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 እሹ የሆነ ነገር ብዙ ሰዎችን ጥያቄ ውስጥ ያስገባ እግዚአብሔር ትክክል ነው ወይስ አይደለም ብሎ እስኪጠራጠሩ ድረስ ያደረጋቸውን ርዕስ አንስቼ ከእናንተ ጋር መካፈል ይፈልጋለሁ። ለእኔም አንዳንድ ጊዜ ይሄ ነገር ጥያቄ ይፈጥርብኛል። ግን እግዚአብሔር እውነት ነው። ምንጊዜም እግዚአብሔር አይዋሽም። እውነት ነው እግዚአብሔር የሚናገረው። ርዕሴ ከነቢያት ጋር የተያያዘ ነው። እውነተኛ ነቢያት የእግዚአብሔርን ቃል ተቀብሎ እንደተቀበሉ ለሕዝባቸው የሚያስተላልፉ ስለ እነሱ ነው የምንናገረው። እውነተኛ ነቢያት የሚለዩበት 7 ነጥቦች እሰጣቸዋለሁ። እግዚአብሔር የተመሰገነ ይሁን። በእርግጥ በዚህ በነቢይነት አገልግሎት ላይ ብዙ ሰዎች ጥያቄ አለባቸው። አንዳንዶቹ ትንቢት የሚባለው ወይም ነቢይ አገልግሎቱ ቤተ ክርስቲያን እስከተመሰረተች ጊዜ ነው። ከዛሬ 2000 ዓመት በፊት ማለት ነው። እስከዛ ድረስ ነው፣ እዛ ጋ ነው ያበቃው። መጽሐፍ ቅዱስ እስከተጻፈ ነው ያበቃው ብለው ይላሉ። ከዛ በኋላ የለም፣ በአዲስ ኪዳን ውስጥ ነቢይ የሚባል የለም ይላሉ። ይሄ መጽሐፍ ቅዱሳዊ ነው ወይ ብለን ስንመረምር መጽሐፍ ቅዱሳዊ አይደለም። የነቢይነት አገልግሎት ዛሬም አለ። በእኔ በኩል ቤተ ክርስቲያንም ይህንን አገልግሎት ታስተናግዳለች። ሌላ ሁለተኛው ደግሞ ታይትሉን አንወስደውም፣ አገልግሎቱን ግን እንቀበላለን። ታይትሉን መውሰድ ሌላ ችግር አለበት። እዚህ ጋ እኔ ሪዘርቭድ መሆን እፈልጋለሁ። ሪዘርቬሽን አለኝ እዚህ አካባቢ። ግን ልመለስ፣ ወደ ርዕሴ ልሂድ። እውነተኛ ነቢያት የሚለዩበት 7 ነጥቦች ቶሎ ቶሎ ብዬ ማንሳት ይፈልጋለሁ በአጭር ደቂቃ ውስጥ። አንደኛው እውነትን ይናገራሉ። የሚናገሩት እውነት ነው፣ ውሸት አይደለም። እግዚአብሔር በአፋቸው ይጠቀማል። የአፋቸው ቃል ልክ እንደ ሳሙኤል መሬት አይወርቅም፣ ይፈጸማል ማለት ነው። ይፈጸማል። ይሄ የተናገሩት ትንቢት ብቻ ሳይሆን በግል ሕይወታቸው በሚኖሩት ማህበረሰብ መካከል የተቀየጠ ወይም ደግሞ ደብል ስታንደርድ የሆነ ሕይወት የላቸው። የማስመሰል ባህሪ አይታይባቸው። እርግጠኞች ናቸው ለሚናገሩት፣ ለሚያደርጉት ሁሉ ከእውነት ጎን ነው የሚቆሙ። እውነትን ነው የሚወግኑት። ትክክለኛው ነውን ነገር እወግናለሁ፣ ትክክለኛ ያልሆነውን ደግሞ ይቃወማለሁ። በመጽሐፍ ቅዱስ ውስጥ ያሉትን ነቢያት ስታጠኑ፣ በደንብ ስታጠኑ ስለ እውነት የሚዋጉ ሰዎች ናቸው። ኢንጀስቲስ በአንድ ማህበረሰብ ውስጥ ሲፈጸም፣ ትክክል ያልሆነ ውሳኔ ሲሰጥ፣ ኢፍትሐዊ ስራ ሲሰራ ወይም ውሳኔ ሲተላለፍ ሲደረግ አይታገሱም። ምክንያቱም ሕይወታቸው ሁሉ በዛ ስለታነጸ ነው። ያ እውነት መንፈስ የነሱንም አእምሮ የነሱንም ማንነት ስለቀየረ ነው። አንዳንድ የምታዩት አሁን ይህን መልእክት ስትሰሙ የምታዩት ሰው አካባቢያቸው አለ፣ በቤተ ክርስቲያናቸው ውስጥ ያለው የሚመሩን አንዳንድ ሰዎች እንደዚህ ላይሆኑ ይችላሉ። አሁን እንደተናገርኩት ላይሆኑ ይችላሉ። የሚናገሩትን ማጠፍ የማይከብዳቸው በየፋርማታ እየተቀያየሩ የሚኖሩ አገልጋዮች አሉ። እነሱ ይህንን እውነተኛ ነቢያትን አይወክሉም፣ እውነተኛ አገልጋዮችን አይወክሉም።
ነቢያት ብቻ ብላችሁ አትውሰዱ። እውነተኛ ነቢያት፣ እውነተኛ መሪዎች፣ እውነተኛ አስተማሪዎች፣ እውነተኛ ሰባኪዎች፣ እውነተኛ መዘመሪያን ዘማሪዎች ሰፋ አድርጋችሁ ውሰዱ ማለት ነው። ግን ጊዜ ያው ነቢያት ብዬ ስለተነሳው ነው። እነዚህ እውነትን ይናገራሉ፣ የሚናገሩት ነገር ይፈጸማል። ስለዚህ የሚለዩበት የመጀመሪያው ነጥባቸው እውነትን ይናገራሉ። ውሸት የሚናገሩት በእግዚአብሔር ስም ውሸት የሚናገሩት የብሉይ ኪዳን መጽሐፍ ዘዳግም ምዕራፍ 18 ከቁጥር 20 እስከ 22 ስትመለከቱ እንዲወገዱ ይላል እግዚአብሔር። በድንጋይ ተወግሮ እንዲሞቱ ውሸትን በእግዚአብሔር ስም የሚናገሩ። ለምንድን ነው እግዚአብሔር ይህንን በጣም ጠንከር ያለ ሃርሽ የሆነ እርምጃ እንዲወሰድባቸው እዚህ ቦታ ላይ ይፈለገው? ትራዲሽኑና የሚያበላሹት ይህን የእግዚአብሔርን ትራዲሽን ማለት መጽሐፍ ቅዱሳዊውን ትራዲሽን ነው የሚያበላሹት። እግዚአብሔርን ውሸታም አድርጎ ስሎ በሕዝቡ ዘንድ ያቀርባሉ ማለት ነው። ግራጅዋሊ ዛሬም ባይሆን እኔ አሁን ስጋቴ እሱ ነው። ዛሬ በጣም ስጋቴ እሱ ነው። በጣም ስጋቴ እሱ ነው። አንድ ትውልድ ተነስተው እግዚአብሔር ይዋሻል፣ የእኛ እግዚአብሔር በምድራችን ስናገር የነበረው እግዚአብሔር ይዋሻል ብሎ እንዳይነሱ ነው የሚፈራው። ምክንያቱም ብዙ የውሸት ትንቢቶችን እንሰማለን። ኢቨን ቀን ቀጥሮ ተናግሮ ሳይፈጽሙ የቀሩ ሚዲያ ላይ ደግሞ አውለው ሚዲያ ላይ ወጥተው ባይናገሩ ደስ ባለን። እዛው በጓዳቸው ውሸትም ቢሆን እዛው ቢጨርሱ ደስ ባለን ነበር። ግን ሚዲያ ላይ ወጥቶ ተናግሮ ሐሰት ሆኖ ውሸት ሆኖ አይተናል። እንግዲህ ትውልድ ይህንን እንዲለይ ነው የሚፈልገው። የእውነተኞች ነቢያት እንትን ተግባር አይደለም፣ ይሄ የውሸተኞች ነው። እና ስለዚህ በብሉይ ኪዳን ውስጥ ውሸት የሚናገር ይወገዳል፣ ወዲያውኑ ይወገዳል። ሌላው እውነት እንዳይበርዝ ወይም ደግሞ እንዳይመርዝ ለማድረግ ነው እግዚአብሔር እንዲህ አይነት እርምጃ የወሰደው። ስለዚህ ስራቸው፣ ተግባራቸው፣ አገልግሎታቸው እውነት ላይ የተመሰረተ ነው። በእርግጥ እውነተኞች ነቢያት፣ ሐሰተኞች ነቢያቶች እንዳሉ ሐሰተኞች መሪዎች አሉ፣ አስመሳይ መሪዎች አሉ። ለራሳቸው ክብር፣ ለራሳቸው ጥቅም ብቻ የሚኖሩ የእግዚአብሔር መንግስት አሰራሩንና ስራውን የሚያበላሹ ሰዎች አሉ። ምዕመናንም አሉ፣ አማኞችም አሉ፣ አባላትም አሉ፣ አስተማሪዎችም፣ ሰባኪዎችም፣ ዘማሪዎችም አሉ። ነቢያት ብቻ አይደሉም ማለት ነው። እንግዲህ ይሄ ነጥብ ሁላችንም ይመለከታል ማለት ነው። ሌላው ሁለተኛው ፍሬ ያፈራሉ። እነዚህ ሰዎች ፍሬ ያፈራሉ። በሚኖሩበት በሚያገለግሉበት ማህበረሰብ መካከል ፍሬ ያፈራሉ። ፍሬያቸው ግን እንደ እግዚአብሔር ቃል በመጽሐፍ ቅዱስ የታነጸ በመንፈስ ቅዱስ የታነጸ ነው። ብዙ ሕዝብ ስለተከተለን ፍሬ አለን ማለት አንችልም። ምን ቃልቻ ቤት ይሄዱ የለም እንደ ሰዎች? ጦንቃይ ቤት ይሄዱ የለም እንደ ሰዎች? እሱ ሊያታልለን አይገባም። ኢንፋክት መጽሐፍ ቅዱስ ውስጥ ስትመለከቱ ጌታ ኢየሱስ ክርስቶስን ብዙ ሕዝብ ይከተለው ነበረ። ብዙ ሕዝብ ነው ኢየሱስን ሲከተል የነበረው። እውነት ባለበት የእውነት አስተምሮ የእውነት አገልግሎት በሚሰጥበት ብዙ ሕዝብ ሊከተለን ይችላል። ኢንፋክት ግን እሱ የመጨረሻ ምልክት ሊሆን አይችልም ነው። እኔ አሁን ለምሳሌ ወደ ጌታ የሄደ ወንድማችን መኮንን ነገራና ቄስ ተስፋዬ ድነግዴ መከኒሳ ላይ ሲያገለግሉ እምነት እየተከለከለ በነበረበት ጊዜ ስርዓት ውስጥ ብዙ ሰዎች ወደ መከኒሳ ይሄዳሉ። እኔ ከነዛ ህዝብ መካከል አንዱ ነበርኩ። አሁን ወደ ጌታ ሄዱ አባታችን ቄስ በሊና ሳርካ እንጦጦ ላይ ሲያገለግሉ ብዙ ሰዎች ወደዛ ሄዱ ነበር። ፓስተር ዳንኤል መኮንን መሰረተ ክርስቶስ ሲያገለግል ብዙ ሰው ወደዛ ሄድ ነበረ። ግን ደግሞ ያ ብዙ ህዝብ ስለተከተለን ደግሞ
ያ የመጨረሻው የነቢዩ ፍሬ ነው ብለን ወይም የአገልጋዩ የመሪው ፍሬ ነው ብለን ማየት አይገባንም። እንዳልኳቸው ጠንቋይ ቤትም እንደዚህ ሰዎች በብዛት ስለሚሄዱ ማለት ነው። ግን ፍሬ ያፈራሉ። ፍሬያቸው ግን የሚመዘነው በመጽሐፍ ቅዱስ አስተምሮና በመንፈስ ቅዱስ አሰራር ነው። ይህም ፍሬ በሁለት ቦታ መክፈል ይቻላል። አንደኛው የአገልግሎታቸው ፍሬ፣ አሁን እንደተናገርኩት ጌታ ኢየሱስ ክርስቶስ ሄዳችሁ ፍሬ እንድታፈሩ ፍሬያቸው እንዲኖር ሾምኳቸው ነው ያለው። ዓለም ድናይ ማድረግ የማይችል መካድ የማይችል የሚወዱንም የማይወዱንም ሰዎች ልክዱት የማይችሉት መካድ የማይቻል ፍሬ ነው የምናፈራው። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ሁለተኛው ፍሬ ደግሞ በማህበረሰቡ መካከል ሰዎች ይመሰክሩልናል። እኛ ማን እንደሆን፣ ህይወታችን፣ ማህበራዊ ኑሯችን፣ በማህበረሰቡ መካከል ያለን አቋም ምን እንደሚመስል፣ ከእውነት ጋር እንደምንቆም እንደምንወግን፣ ከእውነት ጋር እንደምንወግን ማህበረሰቡ ይመሰክርልናል። የፐርሰናል ይሄ በግል ህይወታችን መንፈስ ቅዱስ በእኛ ውስጥ የሚሰራው የመንፈስ ቅዱስ ፍሬ ማለት ነው። በዛ ነው እንግዲህ የምናውቃቸው። አጭበርባሪዎች፣ አስመሳዮች ወገኖች ወይ ለጊዜ ቦታውን ሊያጠቡት ይችላሉ፣ መድረክ ሊይዙት ይችላሉ። በዛ አይቀጥሉም። ገማልያ ይሄ ምሁሩ ሰውዬ ምንድን ነው ያለው? ሐዋርያት ተነስቶ በኢየሩሳሌም ውስጥ ተአምራትን ማድረግ ሲጀምሩ በትምህርታቸው ልክ ሰዎቹ እንዳሉ ከተማውን ሲሞሉት፣ ምድሪቷን ሲያናውጡ ለማስወገድ ተነሱ ሸንጎዎቹ። ያ ሰው እንዲህ አለ፣ እስቲ እከሌ ተነሳ አለ። ታሪኮችን እየጠቀሰ ተናገረ። ተነሳ ግን ጠፋ፣ አልቀጠልም። ያ ሙቭመንት አልቀጠልም። እነከሌ ደግሞ ተነሱ፣ ያ ሙቭመንት አልቀጠልም። እስቲ ከእግዚአብሔር ጋር እንዳንጋጭ ጊዜ እንስጣቸውና እነዚህን ሰዎች ሙቭመንት እንመልከታለን። በፍጹም ያ ሙቭመንት የሚወርቅ ሙቭመንት አልነበረም። ያ እንቅስቃሴ በጊዜ በሁኔታዎች በጥቅም የሚገታ አልነበረም። ስለዚህ ቀጠለ፣ እስከ ዛሬ ድረስ መጣ ማለት ነው። ያ የተጀመረው በበዓለ ሃምሳ የተጀመረው የመንፈስ ቅዱስ ስራ ሙቭመንት አልቆመም፣ እስከ ዛሬም ቀጥሏል። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ ወገኖች ሆይ የተደበላለቀ ይመስላል መድረክ ሁሉ የተደበላለቀ። የትም ቦታ አንድ ቦታ ብቻ አትበሉ። ብዙ ጊዜ ወደ ወጣቶቹ ነው ከዋሱን መውሰድ የምንፈልገው፣ ፍርዱን ወደዛ ማድረግ እንፈልጋለን። ነባሮችም ጋር ብዙ ችግር አለ። አመራር ውስጥ ብዙ ችግር አለ። በፍጹም በኑሮ በግል ህይወታችን ብዙ ችግር አለ። ብዙ ነገር ቢመረመር፣ በእግዚአብሔር ዓይን ቢመረመር ሁላችንም ንስሐ ያስፈልገናል። ወጣቶቹ ብቻ አይደሉም። የሚታይ ስህተት አለ፣ በጋድ የሚታይ ስህተት አለ። መሸፈን የማይችሉ እነሱ ሁሉ ነገራቸው ያው ሜዳ ላይ ስለሆነ ማለት ነው። እኛ ደግሞ በዕድሜም በእውቀትም በምንም በኤክስፒሪንስም እየሸፈን የምናደርጋቸው ብዙ ነገሮች አሉ። እግዚአብሔር የሚያውቋቸውና በጎናችን የሚሰሩ ከቅርባችን ሆኑ የሚሰሩዎች የሚያውቁን እና ስለዚህ ምንድነው ፍሬ ይታያል ማለት ነው። ወደ ሶስተኛው ጊዜያቸውን እንዳልወስድ፣ ሶስተኛው አይጣረዝም። አገልግሎታችንና የመጽሐፍ ቅዱስ አስተምሮ አይጣረዝም። እኔም ማስተምረው፣ እኔ የምናገረው ትንቢት፣ እኔ የሚያስተላልፈው ፈውስ፣ እኔ የማየው ራእይ፣ እኔ የሚተረጉመው አዲስ ቋንቋ፣ እኔ የሚናገረው በአመራር ትምህርት፣ ስብከት፣ እኔ የሚሰጠው አገልግሎት ከመጽሐፍ ቅዱስ ጋር አይጣረዝም። ካለፉት ነቢያትና ሐዋርያት ጋር አይጣረዝም። ሁሉ ይደጋገፋል። አያችሁ፣ በዚህ ነው የምናውቀው። ከመጽሐፍ ቅዱስ አፈንግጦ ሲወጣ አሁን ቡካችሁ ለምጡ ትራንስፌር እናደርግበታለን አካውንታችሁ ብሎ ምሉት፣ አሁን ብር ይመጣል ወደ እናንተ። ይህ መካኒዝም ነው።
ይህ መንግስት በህግ ሊጠይቅ ይገባል። እንዲህ አይነቱን ሰዎች በህግ ሊጠየቁ ይገባሉ እንጂ አይጣረዝም። እኔም በነቢያትና በሐዋርያት መሰረት ላይ ስለተመሰረትኩ የኔ አገልግሎት እዛ ላይ ስለተመሰረተ አይጣረዝም። ወገኖች ወይ በዚህ ነው የምትለዩት። ከመጽሐፍ ቅዱስ ወጥተው ሌላ መስመር ላይ አይገቡም። ወደዛም ህዝቡን አይወስዱትም። እነዚህ እውነተኞች በመጽሐፍ ቅዱስ ላይ ሆኖ ነው የሚያስተምሩት፣ የሚያገለግሉት። በዚህ ነው የምንለያቸው። እነዚህን ሰዎች ደግሞ መስማት አስፈላጊ ነው። አራተኛ ኢየሱስ ክርስቶስን ከፍ ከፍ የሚያደርጉ ናቸው። እግዚአብሔርን ከፍ ከፍ የሚያደርጉ ሰዎች ናቸው። ራሳቸውን ሳይሆን የሚሰብኩት። እኛ ግን አይደለም ጳውሎስ ያለው፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ከየት ነው የሐሳብ የመጣው? በቆሮንጦስ ማኅበረ ምዕመናን ውስጥ ከተፈጠረው ኮንፍሊክት፣ ግጭት የተነሳ ነው ጳውሎስ ያን ስብከት የሰበከው። በቆሮንቶስ ከተማ ሁሉም ተከታይ ነበረው። በግሪኮቹ ዘንድ ፈላስፋዎቹ የራሳቸውን ተከታይ ነበራቸው። ታሪክ እንደሱ ነው የሚነግረን። ያንን ኮንሰፕት ይዞ ነው፣ ያንን አእምሮ፣ ያንን ልማድ ይዞ ነው ወደ ቤተ ክርስቲያን የመጡ። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ ብሎ መጡ። እኔ ክርስቶስ ነኝ ተከፋፈሉ። ያ ትራዲሽን በጣም ኢንፍሉዌንስ አደረጋቸው እና ጳውሎስን ነገር እኔ ተሰቀልኩ እንዴ? ጴጥሮስ ተሰቀለ ወይስ አጵሎስ ተሰቀለ? ለእናንተ የተሰቀለው ክርስቶስ ኢየሱስ ነው። እኛም ምንሰብከው እኔም ይሁን አጵሎስም ይሁን ኬፋም ይሁን እኛም ምንሰብከው የተሰቀለውን ክርስቶስ ኢየሱስን ነው። እኔ ጀግንነት ላይ በፍጹም ሰዎች ይህንን ጥንቃቄ ልታደርጉ ይገባል። ትውልድ ወጣቶች ይህንን ጥንቃቄ አድርጉ። ራሳቸውን የሚሰብኩትን ሰዎች መጀመሪያ ክርስቶስን መስበክ እስኪለምዱ ድረስ ጊዜ ስጧቸው። ከምትከተሉት ማለቴ ነው። ክርስቶስን ሰብካልናል። የተሰቀለውን የምንሰብከው እሱ ነው ከፍ የምናደርገው። ስለ ሰው ልጅ ሁሉ ኃጢአት የሞተውን እሱን ነው የምንሰብከው። ጉልበት ሁሉ ለእሱ ይንበረከካል፣ ምላስም እሱን ያመሰግናል ተብሎ ተጽፏል። እኔ ራስህን አልሰብከው፣ እኔ ጭንጋፍ ሆንኩ ይላል ጳውሎስ። ራሱን እንደዛ ነው የሚገልጠው። እኔ ጭንጋፍ ሆንኩ፣ ያለ ጊዜ የተወለድኩ ማለት ነው። እኔ ጎዶሎ የሆንኩ ሰው ይላል ራሱን ሲገልጥ። እውነት በጣም ይገርማል። እኔ ላንስ እሱ ሊልቅ ይገባል አለ መጥምቁ ዮሐንስ። ሐዋርያት እንደዚህ ነው ያገለገሉ፣ ነቢያት እንደዚህ ነው ያገለገሉ። ወገኖቼ ራሳቸውን የሚሰብኩ አምባገነናቸውን የሚሰብኩ የራሳቸውን ስሜት የሚሰብኩን የራሳቸውን ጥማት የሚሰብኩት የትም ቦታ ቢሆን እነሱ እውነተኛ ነቢያትን እውነተኛ እግዚአብሔር አገልጋዮችን መወከል አይችሉም። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ ነው አባቱን አምላኩን ያከበረው። ስለዚህ ክርስቶስን ከፍ ማድረግ ነው። ወደ አምስተኛው ልሂድ። አምስተኛው ይህ ሰርቫንቱድ የምንለው ነው። በትሕትና የታነጸ አገልግሎት፣ በትሕትና የታነጸ አገልግሎት ሰውን ለማገልገል ሌላውን ለማገልገል የወሰነ ሕይወት ማለት ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የተጠቀመ በተለይ ሰርቫንት ሊደርሺፕ ቲዮሪን ዲቨሎፕ ያደረጉ ሰዎች እነ ሮበርት የሚጠቀሙበት የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም ብሎ ጌታ ኢየሱስ ክርስቶስ የተናገረውን ነው። ሰውን ለማገልገል፣ ሌላውን ለማገልገል፣ የሌላውን እግር ለማጠብ፣ ዝቅ ብሎ ሰዎችን ለማገልገል እንዲህ አይነት ካራክተር ባህሪ ይታይባቸዋል። እውነተኞች ይሄ ነው የሚታይባቸው። ከዚህ አንጻር ነው ማየት የሚገባቸው። አንድ ሰው ተነስቶ ፑልፔት ላይ ቆሞ ሚዲያ ላይ ወጥቶ ትንቢት ስለተናገረ ሳይሆን ሕይወቱ ምን ይመስላል ነው መታየት ያለበት።
ሌላውን ለማገልገል የወሰነ ሰው ኢየሱስ ክርስቶስ ስለ ሌላውን ለማገልገል እንደመጣ ስናገር በእናንተ ትራዲሽን፣ በእነሱ ትራዲሽን፣ በአይሁድ ትራዲሽን ማለት ነው ቁሙ ማብራት የሚይዝ ነው ራስ ስትበሉ ወይስ ቁጭ ብሎ የሚበላ ሰው ነው አለ። አይ በእኛማ ቁጭ ብሎ የሚበላ ነው ትልቅ ሰው የሚባለው። እንግዲህ እኔ ቁም ማብራት ይይዝላቸዋለሁ፣ እኔ ቁም ያገለግላቸዋለሁ ማለት ነው ኢየሱስ ክርስቶስ። እዚህ ጋ ነው ዛሬ ትልቁ ችግር ያለብን። እኛ የተለየ ፍጡር ሆነን መጽሐፍ ቅዱስን ያለ አገባብ እየተረጎም ከህዝቡ እየዘረፈን ዘይት ውሃ እየሸጠን ጨው የመሳሰሉትን ነገር እየሸጠን ዳው ህዝብ የሚበላውን ነገር አጥቶ የሚቸገረውን የሚለብሰውን አጥቶ የሚቸገረውን ወገኖቼ፣ እኛ ግን የመጨረሻ የኢሮፕ የአሜሪካ ሰዎች የሚይዙትን መኪና በፊታቸው ምነት ከሰማይ እንደወረደ ሰው ራሳችን የምንቆጥር እግራችንን ከመሬት መርገጥ እስኪጸየፍ ድረስ የምንደርስ ዞር ብሎ ራስን ማየት በጣም አስፈላጊ ነው። በእርግጥ የእውነተኛ ነቢያት ጉስቁልና ነው ማለት አይደለም። እግዚአብሔር ሊያጎሳቁለን አልጠራንም። ቺት እንድናደርግ ደግሞ ህዝቡን እንድናታልልም ደግሞ አልጠራንም። ይህም ሁለቱ አንድ ላይ መታየት አለፍ። የሀብታችን ምንጭ በእርግጥ አምናለሁ መንግስት አንድ ቀን የሀብታችን ምንጭ ይፈትሻል። ከየት አምጥተን ነው እኛ የወንጌል አገልጋዮች ፎቆችን የደረደር ናቸው? ከየት አምጥተን ነው ይህንን ብልጽግና ያመጣ ነው? ይሄ የሚታይ ይሆናል፣ ትውልድም የሚመረምር ይሆናል። ህዝቤን ለማገልገል ነው የመጣ ነው። ህዝቤን ለማገልገል ነው የመጣ ነው። ይህን ድሃ ህዝብ ለማገልገል ነው የመጣ ነው። ከሆነ ከህዝቡ ጋር እንድንበለጽግ መስራት ያስፈልጋል። ምንድን ነው እኔ እንደ ጉድለት የማየው ወደ እኛ የፈለሱትን የመጡትን የጎረፉትን ህዝብ መጽሐፍ ቅዱስ የምለውን አስተምረን አስራታቸውን እንዲሰጡ የፍቅር ስጦታቸውን እንዲሰጡ አድርገን እነሱ ደግሞ ሰርቶ ሀብታም እንዲሆኑ አስተምረን እነሱ ባደጉት መጠን የቤተ ክርስቲያናችን ገቢ ያድጋል። አስራቱም ከዛ አንጻር ነው፣ እንደ ድሮ አይደለም። አስራት አሁን ዛሬ የሚሰጠው ያደገው ደሞዙ የተጨመረለት ልክ በዛ መጠን ነው የሚከፍለው። ህዝቡን አሳድጋችሁ አብሮ ብታድጉ ይሄ በእውነት መጽሐፍ ቅዱሳዊ ነው፣ ሁሉም ሰው ይቀበላል። ግን ወገኖቼ ይህ ቫት የማይከፈልበት ግብር የሌለው መርካቶ ሂደን ገዝተን ለህዝቡ ቸብችበን ለምናመጣው ገንዘብ አይዶን ነው። እሱን ልናስብበት ይገባል። የምትከተሉትም ህዝብ ይህን ጉዳይ እንድታውቁት ይገባል። ጌታን ህዝቡን ለማገልገል ነው የተጠራ ነው። በእግዚአብሔር ስልጣን፣ በቤተ ክርስቲያን ስልጣን ስም እየነገንበት ራሳችን፣ ዘመዶቻችን፣ ልጆቻችን ሀብታም የምናደርግበት ሳይሆን የትም ይሁን የትም ያንጎቹ ጋር ወጣቶቹም ጋር ይሁን አባቶቹም ጋር የቆዩት አብያተ ክርስቲያናትም ጋር ይሁን ይህን ጥንቃቄ ማድረግ ያስፈልጋል። ህዝብን ለማገልገል ነው የተጠራ ነው። ስድስተኛ ትንቢቶች የሚሰጡ ሰዎች ወደ ክርስቶስ ቅድስና መጽሐፍ ቅዱስ ወደ አስቀመጠው ቅድስና ስታንደርድ እንዲያድጉ ነው። ክርስቶስን እንዲመስሉ ነው። በዚህ እውነት ላይ እንዲታነጹ ነው ስጦታው የተሰጠው። በተቃራኒ ሌላ መጽሐፍ ቅዱስ የማይናገረውን አጋንንታዊ አካሄድ ህዝቡን የምናለማምድ የምናስተምር አይደለም። እንደሱ አይደለም። በዚህ ነው የምትለዩት። ሲቆጡ፣ ሲመክሩ፣ ሲገስጹ፣ ሲያስተምሩ፣ ከመንገድ የወጣ ወደ መንገድ ሲመልሱ፣ ክርስቶስ ይመስሉ ሰዎች ሁሉ
ለዘላለም ሕይወት ዝግጅት እንዲያደርጉ በዛ ትጋት የሚያገለግሉ እውነት እነዚህ የእግዚአብሔር አገልጋዮች ናቸው፣ እውነተኞች ናቸው። ራሳቸውን ያማከለውን ጥቅማቸውን ሰንትር አድርጎ ግን የሚሰሩ ሰዎች ምንጊዜም ጥያቄ አለ። በእነዚህ ሕይወት ዙሪያ ትውልድ ጥያቄ መጠየቅ አለበት። በዓለም ውስጥ ያልተሳካልንን በዚህ በመንፈሳዊ ቋንቋ ሰዎችን እያታለን የምናደርጋቸው ነገሮች መታየት አለበት። እሱ ሰባተኛ አካውንታቢሊቲ ያለበት አገልግሎት የሚያገለግሉ ናቸው። ተጠያቂነት አለው። እግዚአብሔር ይጠይቀኛል፣ የማገለግለው ሕዝብ ይጠይቀኛል፣ መንግስትም ይጠይቀኛል ብሎ የሚያገለግሉ ናቸው። መቼም አንድ ቀን ኦዲት ይደረጋል ብዬ ተስፋ አደርጋለሁ። አገልግሎታችን እኮ ኦዲት ይደረጋል። እግዚአብሔር መንፈስ ቅዱስ ኦዲት ያደርጋል። ራእይ ምዕራፍ 2 ጀምራችሁ እስከ ምዕራፍ 3 የምትመለከቱ ሰባቱ አብያተ ክርስቲያናት ኦዲት ሲደረጉ ነው። ከዛ ውስጥ ነፃ የወጣችሁ ትንሽ ኃይል ይዛ በእግዚአብሔር ቃል ታማኝ የሆነች ፊላዴልፊያ ነው። ሌሎቹ ግን ኦዲት ተደርገው ታይተዋል። ዋርኒንግ ነው ተሰጣቸው፣ መስጠንቀቂያ ነው ተሰጣቸው። በግል ሕይወታችን እንኳ ስናጠፋ ወገኖች ሆይ እኛና እግዚአብሔር ብቻ የምናውቀውን በደል ስንፈጽም መንፈስ ቅዱስ እኮ ኦዲት ያደርገናል። ልክ አይደለም እኮ ነው የሚለን። ለዚህ ነው ሕሊና ክስ ውስጣችን ነፃነት አጥቶ በእግዚአብሔር ፊት በንስሐ የምንቀርብበት ለዛ ነው። ስለዚህ ኦዲት ይደረጋል። እንዲህ በፍጹም ወገኖች ሆይ በ40 50 30 ውሃ ገዝታችሁ በ10 ሺህ የምትሸጡ በፍጹም ኦዲት ይደረጋል። የቤት ኪራይ ልከፍል ነው እንደዛ ማደርገው አትችልም። እንደዚህ ማለት አትችልም። እንደ ማንኛውም ሰው ከታች ጀምረ እየተፈተንክ እየታየ ማደግ አለብህ። ዛሬ የምትመለከታቸው እነዚህ አብያተ ክርስቲያናት ከዛሬ ሕይወት አይደለም የጀመሩት። መካነ ኢየሱስን ለምሳሌ ዛሬ 12 ሚሊዮን እና 600 ሺህ አባላት አሏት። የጀመረችው ግን በሁለት ሰዎች ነው። በሁለት ሰዎች፣ ሶስት ሰዎች በተለይ ከኦርቶዶክስ የመጡ ገብረስቲያቴዎስ እና ዳንኤል ደበላ ነው። በዚህ ነው የተጀመረው። ከዛ ነው የመጣው። ብዙ ውጣ ውረድ ውስጥ ብዙ ስደት ውስጥ አልፎ ነው የመጣው። ማን ነው የምናታልለው? ኦዲት ትደረጋለህ። ከመርካቶ ዘይት ገዝቴ መተ ደረሰኝ የሌለውን ቫት የሌለውን ለመንግስት ግብር የማይገበርበት ቀረጥ የማይደረገውን ለዚህ ሞኝ ህዝብ፣ ህዋ ህዝብ፣ ጌታን ለሚፈልገው ለዚህ ህዝብ በእግዚአብሔር ስም እያታለልክ የምታደርገው በፍጹም ኦዲት ትደረጋለህ። ይመጣል፣ ኢየሱስ ክርስቶስ ይመጣል፣ ይጠይቀሃል፣ አይቀርም። ስለዚህ ምንድን ነው ለሚናገሩት፣ ለሚያስተምሩት፣ ለሚመሩት ህዝብ ተጠያቂነት አለ ብሎ የሚያምኑ ናቸው እውነተኞች። የትም ይሁን የትም ወገኖቸው፣ በአመራርም ይሁን በማስተማሪም ይሁን በስብከትም ይሁን በሁሉ ነገር ይሁን ይጠየቃለሁ። የሚጠይቀኛል፣ ቤተ ክርስቲያኔት ይጠይቀኛለች፣ ህዝቤ ይጠይቀኛል። አንዳንዶች እንዳይጠየቁ የራሳቸውን ግንብ በቤተ ክርስቲያን ውስጥ መገንባት ይፈልጋሉ። አትችሉም። ግንቡን የሚያፈርስ ትውልድ ይነሳል። የትም ቦታ መደበቅ አትችሉም። ትጠየቃላችሁ፣ እንጠየቃለን። ከየትም አናመልጠው። እግዚአብሔር አይን ፊት እግዚአብሔር ነው ሰጠን ይህን አገልግሎት ህዝቡን እንድናገለግለው። እኔ እኮ መንፈሳዊ አገልግሎት እኮ በሰክሪፋይስ ህይወት የተሞላ ነው። ዋጋ በመክፈል ላይ የተመሰረተ አገልግሎት ነው።
የምንበለጽግበት ሀብታም የምንሆንበት የአገልግሎት አይነት አይደለም። ለሰው ልጅ ዋጋ የምንከፍልበት የመስቀል ጉዞ ነው። የመስቀል ጉዞ ነው። ከማን ነው የምንማረው? ማንን ነው እኛ እንደ ምሳሌ የምንከተላቸው? ተው እንጂ ሰዎች። እኔ እኮ ኢትዮጵያዊ ነኝ እኮ። ህዝቤ የተፈጠርኩበት የተገኘውበት ህዝቤ ብዙዎች እንዴት እንደሚኖሩ እኮ በደንብ ነው የማውቀው። እኔ የተገኘውበት ኦሮሞ ማህበረሰብ እንዴት እንደሚኖር አውቃለሁ። ብዙ ሚሊዮንስ ተቸግሮ ነው የሚኖሩ። እኔ በእነዚህ ህዝብ ፊት የኢሮፕ የአሜሪካ የበለጸጉ አገራት የሚይዙትን መኪና ይዤ በፊታቸው ታጅቤ የሌለ ሰው ሁኜ ሳገለግል፣ እውነት ወገኖች አካውንታቢሊቲ ያለው አገልግሎት ነው? እግዚአብሔር የሰማነው ቃል ይባርክልን። ሼር አድርጉ፣ ላይክም አድርጉ፣ ኮመንትም አድርጉ። አባላችን ያልሆናችሁ ደግሞ ሰብስክራይብ አድርጉ። ጌታ ይባርካችሁ።